ነው በደንብ ማኔጅ ማድረግ ያለብን እንጂ ንግግር ላይ እኛ ላይ የሌለ ንግግር አሁን ሌሎች ጋር ሊኖር ይችላል። ስለዚህ መልካም ነው ምላሽ መስጠት ግዴታ ነው ከዚህ ገስት ላይ ካሉትም ማለት ነው። ኦኬ ብሬክስ ትላንትም የተነጋገራቸው ህዝቡም እየጠየቀ ያለው ተጠያቂው ሰውየው በህይወት አለች ነው የተባለው አይደል? በእኛ በኩል የኢትዮጵያ ህዝብ እየጠየቀ ያለው በህይወት አለች ነው። እነሱ የለችም የሚል መረጃ ነው አይደል? የለችም ብለው መረጃውን ብቻ ማሳየት ነው። እነሱ ሲያሳዩ የለችም ብለው እነሱ ሲያሳዩ በእኛ በኩል ያለውን መረጃ ደግሞ እናወጣለን። ይሄ እኮ ምንም የሚያጨቃጭቅ ነገር በውስጥ መግባት አያስፈልግም። ይሰማል ነበልባሉ ወንድማችን መመላለስ ከፈቀዳችሁ ሐሳብን መመላለስ አያስፈልገውም። አንድ ሚዩት አርጉማ እኛ ከምንናገረው ነገር አድቫንቴጅ እየወሰዱ ነው። ቅድም አይተህ ከሆነ ኮሙኒቲ ላይ የሆነ ነገር ለመውሰድ እየሞከረ ነው። የኢትዮጵያ ህዝብ ልጃችን አለች ልጃችንን አስረክቡ ብሎ ከሷል። ተሰባስበን እየጠበቅናችሁ ነው። ቪዲዮ ክፈቱና ልጃችንን አስረክቡን። መረጃ አለን የምትሉ ከሆነ መረጃችሁን አሳዩን። በቪዲዮ ግን ውጡልን። እንደው በኢትዮጵያ ህዝብ ስም ይሁንባችሁ እየጠየቅናችሁ ነው። ቴንክ ዩ ሚኪ ከፈቀዳችሁልኝ ቀጥል። ቴንክ ዩ ወንድም አለም ነበልባሉ አይ ቲንክ ነገሩ የገባል መሰለኝ። እኔ እንዳዳመጥኩት ከሆነ አሁን አለን የምትሉት ነገር እኛ 5 ቀን ሙሉ ስንከታተለው ነበር። ይመች ራሱ እዚህ ላይ ገብቶ ምንም አይነት ቪዲዮ ምንም አይነት ፎቶ ምንም ነገር እንደሌለው ነግሮናል። አሁን አዲስ የሆነ ነገር አድርጋችኋት ከሆነ አናውቅም። ስለዚህ አሁን ከኛ ምንም መጠበቅ የለባችሁ፣ ልትጠብቁም አይገባም። እናንተ አይደላችሁም ወደዚህ ሚዲያ ያመጣችሁት፣ እኛን ያመጣነው። ወደ ሚዲያ እኛ ስናመጣ እኔ ሞታለች ብሎ የመጣው እሱ ነው። ስለዚህ እሱ ነው መሞቷን ፕሩቭ ማድረግ ያለበት። ከዚህ እንቅጥብጣቢ ይበሏችሁ ምን ይበሏችሁ አይ ቲንክ አንደርስቲሜት እያደረጋችሁት ነው ህዝቡን። 100 ሰው ዘመድ ተሰብስባችሁ ይሄንን 40,000 ህዝብ መናቅ ራሱ መጥፎ ነው። እና ወንድሜ እኔ አሁንም ተንበርክ ከምንለምናችሁ ይሄኛውን መረጃ ተዉትና እናንተ የራሳችሁን ሰው ነፃ ለማውጣት ነው የመጣችሁት። ነፃ አውጡት። ይሄን ነው እኛ የምንፈልገው። እና ፕሊዝ አለበለዚያ በቃ አናሳይም ብላችሁ ውጡ። ምንም ችግር የለውም። ህዝቡ ከዛው ላይ ራሱን ይወስናል ነው የምለው። ቴንክ ዩ ቆይ ሚኮ አንዴ በተጨማሪ እኛ ልጅቱን የተረከበው ሰው ወደ ኢትዮጵያ ወደ ቤተሰቦቿ አደርሳለሁ ብሎ የተረከበው ሰው እናንተን በመጉዚትነት ልኳችሁ ልጅቱ መለለቷን መረጃ ሰጣችኋለሁ ብሎ ከሆነ እንደ አይነቱን እሳት እኔ እናንተ እንድትቀበሉ አልፈልግም። መረጃችሁን እንድታሳዩን የምንፈልገው በቪዲዮ ወጣችሁ ነው እያንዳንዳችሁ። የመጀመሪያው ጥያቄ ነው። ሁለተኛ ደግሞ ልጅቱ በህይወት ስላለ ልጅቱን ስጡን እያልን ያለ ነው። ሌላ ይሄ ነው የመረጃ መለዋወጥ ጉዳይ ስላልሆነ ቴንክ ዩ እድል ከሰጣችሁኝ እንግዲህ ይመች ደውሎ እኔ ያለኝ እኛን ስም አጥፍታችኋል፣ በቤተሰቦቻችን ላይ እርምጃ ይወሰድባችሁ በላችኋል። ስለዚህ እኛ ሐቁን ይዘን መተን በቪዲዮ የተሞረከሰ መረጃ ይዘን መተን እኛ ሐቃችን ይወጣልና ለኢትዮጵያ ህዝብ እውነቱን እናሳውቃለን። ቤትህን ከፍተህ ስርዓትና ስርዓት ባለው መልኩ በመደማመጥ መረጃውን እናወጣለን። ሌላ ከናንተ መረጃ አለኝ የሚል አካል ካለ ለመኖሯ ይምጣ፣ እውነቱ ይውጣ፣ ዛሬ ይቋጭ ነው አለው። ስለዚህ አሁን እናንተ የምትዋሩት ሌላ ነገር ነው። እኛ ደግሞ እየጠበቅን ያለነው እናንተ ራሳችሁን ነፃ ለማውጣት ወይም የሚመች የሚባለው ራሱንም ሆነ ቤተሰቦቹንም ከተጠረጠረበትና ከተደቀነበት ችግር ለመውጣት እውነተኛውን በቪዲዮ የተሞረከዘ መረጃ አለኝ ብሏል። እውነተኛውን ለህዝብ ያሳይና ራሱን ነፃ ያውጣ ነው። እሱም እንደዚሁ ነው ያለው። አሁን ሌላ ነገር የሚወራው ነገር ሊገባኝ አልቻለም። አመሰግናለሁ። ቴንክ ዩ ሰያ ያ እሱም ብለህነ ነው። እኛም እንግዲህ ሰውን ሰብስበን የኢትዮጵያን ህዝብ ኢትዮጵያም ያለው በአለም ዳርቻ ያለው ተሰባስቦ ቁጭ ብሎ ያያለው ከታች ይሄን ነገር ብለን ይዘምተን መረጃውን እናቀርባለን ብለው ነው ቤት የከፈት ነው። ይሄና ይሄ ነው። እኛ መጠየቅም አይጠበቅብንም ነበር መረጃ ሳዩ ብለን። እኛ ቤት ከፍተናል። የመጣችሁበት ዓላማ ይታወቃል። ልጃችን በህይወት አለች። ልጃችንን ለምን ነጠላችኋት? ለምን አሰጡንም ነው ጥያቄው። ይሄን አንድና አንድ ይሄ ነው። ከዛ ከናንተ ያለውን ነገር በቪዲዮ ወጣችሁ ደግሞ
ይሄ ነው በእኛ በኩል ያለው የሚለውን ነገር ለእናንተ ነው የምንሰጠው። ነበልባል ወንድማችን መቀጠል ትችላለህ። ይሄ ነው የኛ ሀሳብ። እሺ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እሺ ቅድም ተናገረው ወንድሜ ሁለተኛው ነኝ እኔ። ተናንተ መረጃ ልንጠይቅ የቻልነው እኛ በአካልም በምንም በብዙ አይነት መረጃ አለች በህይወት አለች እየተባለ ብዙ ነገር ሲናፈስ ከርሟል። ሚዲያው ላይ እየተከታተልን ሁላችንም ያ ነገር በእንደዚህ በህይወት መኖሯ ተታወቀ መረጃውን መስማት ማየትም እንፈልጋለን። ከናንተ ካለ አለች ብሎ የከሰሰ ሰው ማስረጃም ማንጣት አለበት። ተከሳሽ ብቻ ሳይሆን ከሳሽም ማስረጃ ማንጣት እንዳለበት መታሰብ አለበት። እኛ እንፈልጋለን ከናንተ በኩል መረጃ አለ። እንደገና ይሄ ሰው እኛን የሰበሰበን እሱን ነጣ ልታወጡት እያላችሁ ነው። እሷም የኛ እህት እኮ ነች። የእሷን እህትነት አትርሱ። ከማንኛችሁም የኛም እህታችን ነች። ከናንተም መቼም የታገላችሁትን ታገላችኋል። እናንተም እያደረጋችሁ ያለው ነገር ጥሩ ነው። ግን ልጅቷ የመች ወንድማችን ቢሆን እሷ እህታችን ነች። ሀገራችን ልጅ የአንድ ሰፈሮች አንድ አካባቢ ተወላጅ ነን። ልክ እኛ ለሷ እኛን ሌላ ሰው አድርጋችሁ ለይመች ሌላን ሰው የሚደረገው ነገር ይሄን ተቀባይነት የለውም። እሺ ከይቅርታ ጋር ግን በቪዲዮ ወጥተህ ብትነግረን ትችላለህ? ስለ ቪዲዮ አይደለም እንጫወተው። አዳመጣችሁ አዳምጡ። ቪዲዮ ካስፈለጋችሁ ባለ ጉዳዩ ይወጣል በቪዲዮ እናንተ ሰያ እንደወከላችሁት ማለት ነው። ኦኬ እኛ እዚህ ጋር የመጣ ነው ለማንም ብለን አይደለም። ፋሚኛት ነች። ይሄም ሰውኛ ወንድም ነው። ግን በሐሰት የሰውን ቤተሰብ ለማባላት በሐሰት የሰውን ቤተሰብ ማጫረስ ለማም ስለማይጠቅም ይሄ ሰው ልኳታል። ልጆች ሲልክ አጋጣሚ ያገኘኋታል ላካት ሄደች። እቺ ልጅ ደከመች ሞተችብኛል። ስለዚህ መረጃ የለም ነበር ሰሞኑን ለምትሉት ነገር ሰውየው መረጃውን ሲሰራ የከረመውን ስራ ሰርቶ ይዞ መጣ መረጃ። ስለዚህ እናንተ ደግሞ ያማታቁትን ሳታጣሩ የውሸት መረጃ ይዛችሁ መረጃ አለኝ ሲሉ የጎሩ ልጆች አሉ። እኛ ከሌከለ አሉ አለን መረጃ እነኛ ሰው መረጃቸውን ያንጡ። በውሸት ሰው ሊያጋድሉ ነበር። እኛ ዘንድ ደግሞ አሁን ያየኑ መረጃና ይመች ያመጣው መረጃ 100% አስተማማኝ ነው። ግን በውሸት የሰውን ቤተሰብ ለማባላት የተነሱ ሰዎች መረጃቸው ልናይ እንፈልጋለን። እኛ ወንድማማቾች አንድ ቤተሰቦች ነን። የሷን ቤተሰቦች የመች ቤተሰብ አንድ ሰፈር አንድ አካባቢ ተወላጅ ነው። ይታጋድሉ ብዙ ነገር ተሰርቷል። የአንድ አካባቢ ሰው የአንድ ሰፈር ሰው ማለት ነው። ይሄን መረጃ ግን መኖሯን በህይወት ያሳዩን እህታችን ነች። በኖረች አላህ ብሎ ማለት ነው። በኖረችና በተገኘች ደስ ይለን ነበር። ይሄን ነገር ከናንተ ማየት እንፈልጋለን። እኛ ዛሬ መረጃ ስናሳይ ነገር ደግሞ ያጋፎሎ ስብሰባ ላይ አንዱ ቤት ተከፍቶ ደግሞ እኔ መረጃ ላይ ብሎ ነገ አንዱ እንዲመጣ ለምንፈልገው እኛ ምንፈልገው እውነታ ነገር ነው። መረጃ ያለው ሰው ዛሬ ብቅ ይበልልን። ስንት ቀኑ ነው ሲቦካ ሲጋገር እዚህ ሚዲያ ላይ ተቀም ያላዩትን አየን እያሉ ማንም የማይታወቅ መረጃው ከሌ እንኳን ስር እንኳን ምን መነሻው እንኳን የማይታወቅ መረጃ ነው። አይተናታል ብለዋል። ትናንትና ሱር ላይ አይናታሉ ተክላይ ቤት እዚህ ጋር ነች አሉ። ሁሉ ነገር ስንከታተል ከርማናል። ይሄ ተገቢ አይደለም። ሰውን ማባላት ባልሆነ ነገር ሌላ ሰው ብናጋድል ምን ጥቅም አለው? ስለዚህ ከናንተ መረጃ እንፈልጋለን። እኛ አለኝ የሚል ሰው ይናገር። ከሌላችሁ ውድቅ ትሆነ እናንተ መረጃ ውድቅ ነው በሉን። የኛን እናቀርባለን። ሚኪ ወዴት እየሄደ ነው ያለው? አይ ኦሬዲ ነው የቃላት እየተመዘዘ ለህዝቡ የለችም የሚል ለማሳመን ነው የመጣችሁት ወይስ መረጃ ልታሳዩ ነው? አጭር ነገር በቃ ሚኪ፣ ምንም ይሄ ጭቅጭቅ አያስፈልግም። እናንተ የተሰጠው ለይመች ነው። ይመች ነው ለማንም ይሁን ለማንም፣ መጀመሪያ የተሰጠው ለይመች ነው። ልጅቱ በህይወት አለች። እናንተ የለችም ለሚባለው ወንጀል ቤተሰብ ለማባላት ምናምን ለምትለው የለችም የሚለውን ቪዲዮ ስታሳይ የለችም ብሎ ህዝቡ አምኖ የነበረውን ነገር ይሰርዛል። ስለዚህ አሁን የሚፈለገው ተከሳሽኛ ስለደላላ ወንድሜ ስትናገሩ በመጀመሪያ ደረጃ በስነ ስርዓት ተናገሩ። ስለ ሳውዲ አረቢያ በደንብ ጠንቅቀን እናውቀዋል። ምናልባት ከእናንተ በፊት እዛ መንገድ ላይ ተመላልሰ ሊሆን ይችላል። አንድ ሰው ልጁን አሳልፎ ሲሰጥ የሚጠየቀው መጀመሪያ የተቀበለው ደላላ ነው። ገንዘብንም እስከ መጨረሻ ድረስ ገቢ የሚያደርገው የመጀመሪያው ደላላ ነው። ስለዚህ መች ልጅቱ በህይወት ሞታለች የተባለው ውሸት ነው። በህይወት አለች ተባላችሁ። የለችም መረጃውን ነገ ይዘን እንመጣለን አላችሁ። መረጃውን አውጡና አሳዩ። ለምን ጭቅጭቅ ታደርገዋል? እዛ ቤት እዚህ ቤት ለፎሎ የሚባለውን ነገር የእናንተ አፍ እኮ የሰውን እሷ የሰው ነፍስ እንደ ጫጩት ነው የምታስቧት። ለምን ህዝቡን ሳታከብሩ? ጆከር ካንተ በላይ እናሳይ። አትጨቃጨቁ። አዳምጠኝ ወንድሜ፣ ታው በስነ ስርዓት መረጃህን አውጣና ሳይ። እኛ ደግሞ አለች የሚለውን መረጃ አውጥተን እናሳያለን።
ቅድሚያ ተከሳሽ ተጠያቂዎቹ እናንተ ናችሁ እንጂ እኛ አይደለንም። ገንዘብ ተቀብለን ወደ የመን የላክናት እኛ አይደለንም። ይኸውልህ ስለ ደላላም ሆነ ወደ መላኩ በስነ ስርዓት መነጋገር ካላችሁ አሳዩ። ከሌላችሁ ይሄ ሪከርድ ለማስደረግ ከሆነ የምትሰሩት በመጀመሪያ ደረጃ ቤተሰብ አማናችሁ ጓደኛሞች ናቸው። በአጠቃላይ እሱ ያላችሁት አይውልህ በኃይለ ቃልም አትናገሩ። አልተናገሩም። እኛ የወከላቸው ሰዎች ጭራሽም ሊያናግሯቸዋል። ጓደኛሞች ናቸው። ጋይስ ቆይ ተረጋጉና መረጃውን አሳዩና አሁን አውጡት። እኛ የምናውጣ ምንም መመላለስ አያስፈልግም። እንደምንሰጥ እኮ መረጃ ነገርንህ። ግን እናንተ ዘንድ አለ የሚባለው መረጃ እስካሁን የሚመች ቤተሰብ ላይ ሰው ገዳይ ምናምን ቢል ብዙ ነገር አስነግዳችሁ ልጅቱ የተሰጠችው ለሰው የቃላት ምልልስና ጋጋታ ሊሆን እንጂ መረጃውን አለች ካላችሁ ሙታለች ካላችሁ መረጃውን አውጡና አሳዩ። እኛ ደግሞ አለች የሚለውን እናሳይ እያልናችሁ እኮ ነው። ልጅቷን እኮ እንድታስለቅቁ ነው እየተጠየቃችሁ ያላችሁ። እስኪ አንድ ከእናንተ ቤተሰብ እስኪ ከእሷ ቤተሰብ የተደበልቃችሁ አለ እናንተ ጋር አንዴ እስኪ ጆከር እንትን ይኸውልህ ነበልባሉ ምን አለ መሰል አንደኛ መረጃ አለ ሲባል ሲነገር የነበረው ከዚህ በፊትም እንደው በግለሰቦች መረጃ አለን አሳማኝ ከሚለው ውጭ እንደ ህዝብ እዚህ ላይቭ ላይ እንኳን ሲሰሙ ሲነገሩ የነበሩ መረጃዎችን እናንተም ስትከታተሉ ቆይታችኋል ብለን እናምናለን። ለምሳሌ ያችን የጉራጌ ልጅ እዛው ቦታው ላይ ነበርኩ 5 ዓመት ታግቼ እዛው በአይኔ አይቻታለሁ የሚለው ነገር ትናንት ሰምታችኋል ብለን እናምናለን። እቺ ልጅ የእናንተም እህት ናት። ኦኬ የኛም እህታችን ናት እያላችሁ ነው። የእናንተም እህት ናት። እንደው ያንድ አካባቢ ሰዎች እንኳን ባትሆኑ ራሱ እንደኛ ሩቅ ሰው እንኳን ብትሆኑ ራሱ ይሄ ነገር ያሳስባችኋል። ምንም ጥያቄ የለውም። ስለዚህ መረጃዎች ከአንድም 2 3 እዚህ ላይቭ ላይ እንደዚህ አይተናታል የሚሉ መረጃዎች ታይተዋል። አሁን እነዛ ሰዎች ለምን ቪዲዮ አልቀረጻችኋትም ብለን ለነሱ መናገር ነበር? እንዴት አይሆንም? ነው የለችም አለች በሚል ነገር ላይ ነው። አለች ሲባል እኔም በአይኔ እንደዚህ እዛ ቦታ ላይ አይቻለሁ ብሎ ላይቭ ላይ ሲናገሩ ትናንት ሰምታችኋል። አንዲቷ የጉራጌ ልጅ እዛ ነበርኩ ያለችው ማለት ነው። ይሄ ራሱ አንድ መረጃ ተብሎ እየቀረበ ያለ ነገር ነው። እናንተም ስትሰሙት የነበረ ነው። በጆሮአችሁ እዚህ ላይቭ ላይ የተነገረ ነገር ነው። የተደበቀ ነገር አይደለም። ሌላ ተጨማሪ መረጃ ያላቸው ሰዎች ካሉ ደግሞ ያው እዚሁ ያወጣሉ። ኦኬ እዚህ ቀላሉን ነገር ባናወሳስበው ጥሩ ነው። እሺ ድረስ ኃላፊነቱ አንተ ከሳሽ ሁን። አንተ ተወስዳለህ። የኛም መረጃ እናቀርባለን፣ እነሱ መረጃ ማቅረብ አለባቸው። እኔ ለዚህ ኃላፊነት የምወስድበት እንትን የለም ወንድሜ። ገብቷል አይደል? መረጃ አለኝ ያለው ሰው እንዲያቀርብ ማለት ነው። ዋስትና እኔ ከዛ ቦታ ላይ ሂጄ ቪዲዮ ቀርጬ እንዳመጣልህ ነው። እኔ የት ነው ያለው? መረጃ አለን ያሉትን ነው። እዛ ቦታ ቪዲዮ አለ። አንድ ጊዜ እድል ስጡኝና ሰይቀጥል እናንተ እውነተኛውን መረጃ ካወጣችሁ የእናንተ መረጃ የዚህኛውን መረጃ ያከሽፈዋል። ገባችሁ አይደለ? ይሄ መረጃ አንጡ፣ መረጃ እናውጣ እና እንዳልኩት ቅድም እናንተ እውነቱንና እንዳላችሁት አንድ ቤተሰብ አማና ብላችኋል። ቤተሰብ አማዎች ችግር እንዳይፈጣጠሩ እውነትን አውጥታችሁ ልጅቱ በትክክል ለመሞቷ በቪዲዮ የተደገፈ መረጃ አለን ብላችሁ ስለሆነ በውሸት ተዘቶባችኋል፣ በውሸት ተሰድባችኋል፣ በውሸት ስማችሁ ጠፍቷል። አይደለ? እንደዛ አይደል ያላችሁ? በእውነተኛ ባልሆነ መረጃ ስማችን ጠፍቶ አይደል ያላችሁ? እናንተ እውነተኛውን መረጃ አምጡና ይሄው ልጅቱ በዚህ ቀን በዚህ ሰዓት ሙታለች፣ ለመሞቷ ደግሞ የቪዲዮ ማስረጃ እነሆ። ስለዚህ እኛ ውሸታሞች አይደለንም፣ ልጅቱም ታግታ ዝም አላልንም ወይም አላሳገትንም፣ እውነተኞች ነን ብለን ስታመጡ እውነት መሆኑ ከታወቀኛ ይቅርታ እንላችኋለን። ይሄ እኮ ራስን ማንጻት እኮ ነው ሲጀመር። ምንም ራስን ማንጻት እኮ ነው። እኛ ሄድ የሰጣናችሁ ለክርክሩ የሚያቀርብ ነው። ይመችም ያለኝ እኮ እንደዚሁ ነበር። አንድ ነገር ልበል፣ ይቅርታ ራሳችንን እናንጻ፣ ቤትን ክፈት ነው አለ አይደለም? መረጃ ይዘናል። ራሳችንን እውነቱን እናሳውቅና በስርዓት መልኩ በተረጋጋ መልኩ ማንም በስናወራ እንዳይሰድበን እንዳያጎሳቁለን ስርዓት ባለው መልኩ ብሬክስን፣ ጆከርን፣ ሚኪን አድርጉና ስርዓት ባለው መልኩ እውነቱን እናሳያችሁ። ከዛ በኋላ እውነቱን አሳይተን ካመናችሁን እሺ፣ ካላመናችሁንም እውነቱን አምናችሁ ተቀበሉ ብሎ በዛ ነው የመጣችሁት። አሁን አለች የለች የሚለው መረጃ ምን ያደርግላችኋል? እናንተ እውነቱን ካመጣችሁ እውነቱ አለ ብላችሁ ስታመጡ ይሄንኛው መረጃ አለኝ ያለው
እውነተኛ መረጃ ካለው ይሄው አለች በህይወት ብሎ ይከራከራችሁ። ገባት? ይሄ ነው እኮ አጥጋቢው ነገር። ምንም ሌላ ቃለ ምልልስ አያስፈልገውም። ሰያ አንድ ነገር እዚሁ ላይ የሚጨምረው አንድ ነገር አለ። እኔ ልጅቱ ደላላ ተቀብሎ ሆላውና ታዳምጡ ትችላላችሁ። አንዴ እናዳምጥሻለን። አንዴ ልጨርስና ትቀጥያለሽ። እድሉን ሰጥሻለሁ። ልጅቱን በአካሉ አደርሳለሁ ብሎ የተቀበለው ደላላ ልጅቱን አላደረሳትም ኢትዮጵያ። ልጅቱ የታለች ብለን ነው እኛ የከሰስነው እንጂ መረጃ አለን ብለን አይደለም። ስለዚህ ልጅቱ የታለች ስንል ልጅቱ የለችም ካላችሁን ለምንድን ነው ያልኖረችው ነው ጥያቄውን። እሱን ነው የምትመልሱልን የመጀመሪያው። ሁለተኛ ልጅቱ የደረሰባት ማንኛውም ነገር ካለ ብዙ አይነት ምርመራ አለ፣ ብዙ አይነት ዲኤንኤ አሻራ፣ ብዙ ነገር አለ። ስለዚህ በዚህ መረጃ ነው ሰው ሊያምን የሚችለው እንጂ ማንም ሰው መጥቶ የራሱን መረጃ ስለሰጠ የሚያምን ሰው የለም። ስለዚህ ወደ ዋናው መፍትሄ ብትገቡና መረጃችሁን በቪዲዮ ወጣችሁ ብታሳዩ ለኢትዮጵያ ሀሳብ ልጨርስ ትችላለህ። ካላስኛ እናወራበት። አሁን ጠይቀናል ማለት ነው። እሺ በቃ እሺ፣ ቀጥሽ። ማንም ሰው ሚውት ተፈርቶ እንዳያናንተ እንዳይመልስ ሰናገር እንዳያቋርጡኝ። እሺ ቀጥ ችግር የለውም። መጀመሪያ መረጃችሁን አሳዩ ያልንበት ምክንያታችን የኛ ምክንያት ይህ ዛሬ 6 ቀናችሁ 7 ቀናችሁ በውሸት አለች ከሊያለች ያለች 7 መረጃ እኔ እንኳን ስከታተል 7 መረጃ አይቻለሁ። ግን አንድም የቪዲዮ ሆነ የምስል ወይ ድምጽ አላሰማችሁንም። አለች ነው የምትሉት፣ አለች ነው የሚሉት፣ እህቴ አይታታለች ነው የሚሉት፣ አክስቴ አይታለች ነው የሚሉት። አምጡ እንጠይቃችሁ ስትባሉ ታማለች ማናገራችንም ምናምን ነው የምትሉት፣ ሁሉም ባለ መረጃዎቹ ማለት ነው። እዚህ ጋር ደግሞ እናንተ እዚህ ጋር ሶሻል ሚዲያ ላይ መጣችሁ 20 ሺህ 40 ሺህ ሰው እያዛችሁ ስትመጡ ስታወሩ እስካሁን ድረስ የኛ አገር ሰው የሸዋ ሰው ይታወቃል፣ ግልፍተኛ ነው። ሰውም ቢገዳደል ኑሮ አገዳዳላችሁ ነበረ። አሟሙታችሁም ደምም አቀባብታችሁን ነበረ። ገባችሁ? በውሸት ማለት ነው። በመጀመሪያ ያመጣው ሸህ ሙሄ ነው ማን ነው የሚባል ሰው ነው መረጃውን ያመጣው። ቀጥለ ሰይድ ደግሞ ምንም ባላጣራውና መረጃ በሌለህ ነገር ቤተሰቧ ጋር ደውለህ አርፈው ውሏቸውን በዋሉበት አዘናቸውን እንትን እያወባሉበት ልጃችሁ አለች አብሽሩ ብለህ ስትል ሰምተናል ማለት ነው። እና አሁን ይሄንን አንተ በምን እርግጠኛ ሆነ ነው ሄደህ ቤተሰብ ጋር ደውለህ ልጃችሁ አለች ያልከው? በምን ቪዲዮ አይተህ ነው? በምን እርግጠኛ ሆነህ ነው? እንድሪስም ቤተሰብ እንትን መረጃ አለኝ ቪዲዮ አለኝ ብለህ ትናንትና የሆነ ቪዲዮ አውጥተህ እዛ ማን ነው እዛ አራጎ ነው ምናምን የሆነ ኬማ ምናምን ቀይ ኬማ ምናምን ስደረድር ስታሳይ ነበረ። እዛ ቀይ ውስጥ ናት ምናምን ስትል ነበረ። ብዙ ቀይ ነው ያየ ነው እንግዲህ ማንኛው ቀይ ውስጥ እንዳለች አናቅም። ይሄንንም ደግሞ አንተ ስትል ነበረ። በትክክል አሁን ታስረዳኛለህ ማለት ነው። እና እኛ አሁን ቅድሚያ መረጃችሁን አሳዩ የምንልበት ምክንያታችን የሀና ሞት ለኛ ሳይከፋን ቀርቶ አይደለም። እኛ ተነስማችን ዝምተኛው ሸዋ ነው የምንባለው። ማድረግ ያለብንም በውስጥ ነው የምናደርገው። የማንንም እርዳታ ጠይቀንም አናቅም። እረታችሁንም አታውቁም። አልቅሰንም ሚዲያ ላይ ወተንም አናቅም። ችግራችንን የምንፈታው እኛ እርስ በርሳችን ነው። ለሀና አንሰንም አይደለም። እኛ ገባችሁ? ለሀና አናንስም። እኛ በትክክል ይመች ወንድማችን ነው። ሀና እህታችን ናት። ማድረግ ካለብን ታግታለች፣ የምን ላይ ታግታ ተቀምጣለች ብትሉ ብር ቢፈልጉ ይመች መክፈል ቢያቅተው እህቶቼ ወንድሞቼ ብሎ ግሩፓችን ላይ መጥቶ ይሄን ችግር ያለው ቢል እኛ በሚሊዮን ሪያል አዋተን መክፈል የምንችል ሰዎች ነን። አያቅተንም። ገባችሁ? ብዙ ችግር ስንፈታ ኖረናል፣ እንፈታለንም ወደፊትም ማለት ነው። እኛ በሀና ሞት እየደገፍንም እያለቀስንም እያዘንም ነው ያለነው። እንደገና ደግሞ ይመችንም ደግሞ ወንድማችን ነው። እንደዚህ 40 ሺህ 80 ሺህ ሰው ሰብስባችሁ ባንዳ ነው እንዲህ ነው ምናምን ስትሉ ዝም ብላችሁ ልናዳምጣችሁ አንችልም። ከሱ ጎንም እንቆማለን፣ ከሀና ጎንም እንቆማለን። እህታችን ወንድሞቻችን ናቸው። ሲጀመር እናንተ በማያገባችሁ ነገር ነው የገባችሁት። እኛ ይሄን ችግር እኛ ራሱ ብናቀው መፍታት የምንችል ነገር ነው። ገባችሁ? ታግታችን በህይወት ለቆመ ወንድ ከመከራከር ይልቅ ያታቆርጠኝ አንተ ሲጀምር እናገር ራሱ በእኛ ላይ በጣም ጫና እያሰማህ አንድ ጊዜ ይሁት እንዳፈታኝ ሰዋራ። እሺ ተረጋግና ንግግርሽን ቀስ ብለሽ ተናገሪ። እያዳመጥኩ ነው። ሲጀመር ሰሞኑን ስረቁት የነበራችሁ ይበቃችኋል። ሸዋ ምናምን ራሳ ምናምን ስትሉ ነበር። ገባችሁ? ለዚህ ራሱ አሁን የሀናን መረጃና እንትን ካመጣን በኋላ ሁልሽ ሚዲያ ላይ ይቅርታ ትጠይቂያለሽ ላደረጋችሁ ባንዳ ምናምን ስትሉ ነበራችሁ ማለት ነው። ተግባባን። እንደገና ደግሞ ወደ ሰይድ መረጃ ካቀረቡ በኋላ ይቅርታ እንጠይቃለን። ምንም አትበል። ተረጋጉ። አታቋርጧት፣ አንዴ አታቋርጧት። ሳምንትን ያወራሁ ይበቃሃል።
እና አሁን መረጃ እኛ አሁን ቅድሚያ መረጃውን እንፈልጋለን። ምክንያቱም 8 ቀን ነው 7 ቀናችሁ አለች ብላችኋል። ምንም አይነት ቪዲዮም ድምጽም አላሰማችሁም። ያላችሁ መረጃ አቅርቡልን፣ እኛም እናቀርባለን። አስፈላጊ ከሆነ እስከ ዲኤንኤም እስካልከው ድረስ ሚኪ ብለሃል፣ እስከዛ ድረስ እንሄዳለን። እስከዛ ድረስ ግን እኛ ባሳየነው መረጃ ተመርምሮ ሁሉ ነገር እስከሚጠናቀቅ ድረስ ሶሻል ሚዲያ ላይ ምንም አንተ አፋችሁን አትከፍቱም፣ ምንም አትሉም። እኛ በቤተሰብ እስከ መጨረሻው ድረስ እኛ በቤተሰብ እንሄዳለን። እስከ መጨረሻው አርፋችሁ ትቀመጣላችሁ። ማንም ሰው ካሁን በኋላ ዛሬ ከምናሳየው መረጃ በኋላ ሀና በዝጋ ወጣ እያላችሁ ቤተሰብና ቤተሰብ እንድታራብሹ አንፈልግም፣ አንፈቅድላችሁም። ሲጀመር አስፈላጊ ከሆነ እኛው ለኛ በቂ ነው። ገባ? እሺ አስቁሚን፣ እህታችን ወሬያችንን አስቁሚን፣ አሳይንና እኛ እናቁም ወሬ። እኛ መረጃዎች የደረሱን እህቴ አዳምጪውልሽ አንዴ ድር ስጥኝ። በጣም ቀላሉን ነገር እንትን አደረጋችሁ። ተረጋጉ። ራስሽ ነበልባል ይኸውልሽ፣ ማን ነበር እህቴ? የእኛ መረጃ ቁጭ ብለሽ 5 ቀን ሙሉ ሰምተሸዋል አይደል? የእኛ የተቀነጫጨበ መረጃ ነው። ሁላችሁም እንዳያችሁት፣ ሁላችሁም እንደሰማችሁት ነው። አለች እየተባለ ነው። ስለዚህ አለች እየተባለ ነው። ይሄ 5 ቀን ሙሉ ስንነጋገር የነበረው የለችም የሚለውን የእናንተ መረጃ አሳዩ ነው እየተባለ ያለው። እህቴ ሌላ መመላለስ እናንተ አፋችሁን፣ ይሄ ስድብ ነው። 40 ሺህ ሰው ተቀምጦ እያየሽ ለምትናገሪው ነገር ብትጠነቀቂ በጣም መልካም። አንቺ የሰማሽው የእኛ መረጃ አንቺ የሰማሽው አለች ነው የተባለው። ቤተሰብም አለች የሚለውን ተስፋ ስለያዘ የለችም የሚለውን እናንተ ደግሞ አሳዩ። አንድ ጊዜ እድል ልሰጥና ምናልባት ሌላ ልጅ ነኝ። አንድ ጊዜ ላውራ እኮ አንድ ጊዜ ልጅቱ ባለችው ዙሪያ ላይ እኛ እንደ ሰውኛ ነው። ገባ አይደለ? እኛ የቆምነው ሊሰጠን ወይስ እንተው? ትቀጥላለህ። እኛ ለምሳሌ ሌላ ነገር መናገርን ባልፈልግ እኛ የሸዋ ልጆች የማንም ነገር ፈልገን አናቅም ብላለች። የሸዋ እህቶች እህቶቻችን ናቸው። የሸዋ ወንዶች ወንድሞቻችን ናቸው። በጣም እንወዳቸው፣ ህይወታችንን ሁሉ አሳልፈን የሰጠንላቸው። እንግዲህ እዚህ ሚዲያ ላይ አለ እያንዳንዱ ታሪክ አይረሳው። ምን አድርገን ምን እንደተደረገ የሸዋ ላይ ነበር፣ የሸዋ ረቤት ላይ ነበር። ይሄ እኛ የሸዋዎች ምናምን ብለሽ ወደ ጎጥ ወትፈሽ የሚስኪኒቱን ደም ለመደፈን የምትሄጂው አንቺ በጣም ስህተት ነው። ከዚህ በላይ አልናገርም። የሰራነውን ስለምናውቅ የሸዋም ልጆች እኛን ስለሚያውቁን የኛ መረጃ ውሸት ከሆነ ደግሞ ተንበርክከን ይቅርታን ጠይቃችኋለን። ቤተሰብና ቤተሰብን ለማገደል አልድንም። እኛ አባትየው እስከዛሬ መች አምኖ ተቀበለ? መሞቷን አምኖ ተቀብሎ ነበር? በየአለማጣ ቆቦ እያለ የልጁን እንትን ሲፈልግ ሽፋን አጥቶ ሲያለቅስ ለአባቷ ሽፋን ሰጥተን የልጅቱ ሀቅ እንዲወጣ ስላደረግን ነው የኛ ወንጀል። አባቷ ቤተሰቦቿ ልጃችን ሞታለች ብለው አምነው ተቀብለዋል እንዴ? በትግረኛ ሲያስተረጉሙ ሲያለቅስ አንደዚህ ሸዋሮቢት አንደዚህ ቆቦ እያለ በየክርስቲያኑ በየደብሩ ሲሳለም ልጅን ፈጣሪ አምጣል የሱ ጸሎት ነው እኛን ከሱ ጎን እንቆም ያደርግ። ይሄ የድሃንም ባለመደበቅ በቤተሰብ ተደራጅታችሁ የምትናገሩት ነገር ፍጹም ተቀባይነት የለው። ጨርሻለሁ። ሊዮኒ እሺ፣ እኔ የምምለው ምንድነው